ጤና ይስጥልኝ የቻናሌ ቤተሰቦች። ማንቸስተር ሲቲ፣ ሪያል ማድሪድ፣ አርሰናል፣ ማንቸስተር ዩናይትድን እና ሌሎች ክለቦችን የተመለከቱ ፈጣን የዝውውር መረጃዎችን ይዤ ቀርብ ያለው። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ይህንን መረጃ ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋበዝን። በቀጥታ ማንቸስተር ሲቲን የተመለከተ መረጃ ላስቀድም። ማንቸስተር ሲቲዎች የአማካይ ስፍራ ተጫዋቹ ሮድሪን ለማጣት እንደተቃረቡ መረጃዎች እየጠቆሙ ይገኛሉ። ሪያል ማድሪድ የዓለማችንን የአማካይ ስፍራ ምርጡን ተጫዋች ሮድሪን ለማስፈረም ከመጋረጃ በስተጀርባ ከማንቸስተር ሲቲ ጋር ድርድር መጀመሩን ስካይ ጀርመን አስነብቧል። ሁለቱ ቡድኖች በቀጣይ በምን አይነት መልኩ የተጫዋቹን ዝውውር መጨረስ እንዳለባቸው ውይይት እያደረጉ ይገኛሉ። ሪያል ማድሪድ እስከ 2030 የሚያቆይ እንዲሁም ለማንቸስተር ሲቲ የሚመጠን ጥሩ የዝውውር ዋጋ ለማቅረብ ድርድር መጀመሩን የተመለከተ መረጃ እየወጣ ይገኛል። ሮድሪ እንደሚታወሰው በ2026 የዓለም ዋንጫ ከስፔን ብሔራዊ ቡድን ጋር አስደናቂ የውድድር ጊዜን ማሳለፉ የሚታወስ ነው። ከዚህ ቀደምም ሮድሪ የዓለማችንን ምርጥ አማካይ መሆኑን አስመስክሯል። የባሎንዲዮር አሸናፊ እንደነበር ይታወሳል። ከማንቸስተር ሲቲ ጋር ፕሪሚየር ሊግን፣ ሻምፒየንስ ሊግን ጨምሮ በርካታ ክብሮችን አሳክቷል። እንዲሁም ከስፔን ብሔራዊ ቡድን ጋር ደግሞ የዓለም ዋንጫን በቅርቡ ማሳካቱ የሚታወስ ነው። የውድድሩም ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። ታዲያ ይህንን ተጫዋች ለማስፈረም ሪያል ማድሪዶች ከመጋረጃ በስተጀርባ ከማንቸስተር ሲቲ ጋር ንግግሮችን መጀመራቸውን የተመለከተ መረጃ እየወጣ ይገኛል። ተጫዋቹም የዓለም ዋንጫው ከተጠናቀቀ በኋላ በሲቲ ቤት የመቆየት ፍላጎት እንደሌለውና አዲስ ቻሌንጅ ይፈልጋል። ለዚህ ደግሞ ወደ ትውልድ ሀገሩ ወደ ስፔን ተመልሶ ከሪያል ማድሪድ ጋር መጫወት እንደሚፈልግ ነው መረጃዎች እየወጡ የሚገኙት። ይህንንም ለቅርብ ጓደኞቹ ነግሯቸዋል የሚል መረጃ ነው እየወጣ የሚገኘው። ታዲያ ማንቸስተር ሲቲ ሮድሪን የሚለቅ ከሆነ የእሱን ቦታ ለመሸፈን ከወዲሁ እቅድ አውጥተው እየተንቀሳቀሱ እንደሚገኝ መረጃዎች ወጥቷል። ታዲያ የማንቸስተር ሲቲ ቀጣይ ኢላማ የሆነው ተጫዋች ማን ነው የሚለው ነው በርካቶች እየጠበቁ የሚገኙት። እንደ ኒኮሎ ሺራ ይህ ዝውውሮችን በተመለከተ ይፋ በማድረግ የሚታወቅ ጋዜጠኛ ነው እና ማንቸስተር ሲቲዎች ትኩረታቸውን ወደ ሞሮኮዊ የአማካይ ስፍራ ተጫዋች አዮብ ባዋዲድ እንዳደረጉ ነው መረጃዎች እየወጡ የሚገኘው። ይህ የሊሉ ወጣት ተጫዋች በዚህ ሰዓት ላይ ዓለማችን ላይ ትልቅ ተስፋ ከተጣለባቸው የአማካይ ስፍራ ተጫዋቾች መካከል አንዱ እንደሆነ ይታወቃልና ማንቸስተር ሲቲዎች በዓለም ዋንጫው ላይ ጥሩ ብቃትን ከሞሮኮ ብሔራዊ ቡድን ጋር ማሳየት የቻለውና የብዙ ክለቦች አይን ያረፈበትን ወጣቱን ተጫዋች አዮብ ባዋዲን ለማስፈረም ሲቲዎች እንደሚንቀሳቀሱና ለዚህ ዝውውር ደግሞ 90 ሚሊዮን ዩሮ መመደባቸውን የተመለከተ መረጃ እየወጣ ይገኛል። በቀጣይ እንግዲህ ማንቸስተር ሲቲዎች ሮድሪን የሚለቁ ከሆነ በዚህ ወጣት ተጫዋች ለመተካት አቅዷል። ሌላኛው የዝውውር መረጃ አሌክሲስ ማካሊስተርን ይመለከታል። የሊቨርፑልን የአማካይ ስፍራ ተጫዋች ለማስፈረም ቼልሲዎች ፍላጎት እንዳላቸው እየተዘገበ ይገኛል። እንደምናስታውሰው በቼልሲ ቤት ውስጥ የአማካይ ስፍራ ላይ መረጋጋትን እየተመለከትን አንገኝም። ኢንዞ ፈርናንዴዝም ልቡ ሸፍቷል። ወደ ሌላ ክለብ ሊያመራ እንደሚችል ምናልባትም ወደ ፒኤስጂ የማምራት እድል እንዳሉ አንዳንድ መረጃዎች እየወጡ ይገኛሉ። ይህንን ተከትሎ ቼልሲዎች በአማካይ ስፍራ ላይ ልምድ ያለው ተጫዋች ማስፈረም ይፈልጋሉ። ትኩረታቸውን ታዲያ የሊቨርፑሉ የአማካይ ስፍራ ማካሊስተር ላይ እንዳደረጉ ነው መረጃዎች እየወጡ የሚገኘው። ሊቨርፑል ይህንን የአማካይ ስፍራ ተጫዋች በቀላሉ የመልቀቅ ፍላጎት የለውም። በቀጣይ ታዲያ ቼልሲዎች እንዴት ያለ ሰርፕራይዝ የሆነ ዋጋ አቅርበው ሊያስፈርሙት ይችላሉ የሚለው በበርካቶች እየተጠበቀ የሚገኝ መረጃ ነው። ሌላኛው የዝውውር መረጃ አርሰናልን ይመለከታል። አርሰናል የኒውካስትል ዩናይትዱን የአማካይ ስፍራ ተጫዋች ብሩኖ ጊማሬሽን ለማስፈረም ከተጫዋቹ ጋር በግል ሙሉ በሙሉ መስማማታቸውን የተመለከተ መረጃ ከዚህ ቀደም አቅርቤላችኋለሁ። ይህ መረጃ የተረጋገጠ ነው። አርሰናል ከተጫዋቹ ጋር በግል ተስማምቷል። ታዲያ ትልቁ ችግር አርሰናል ከኒውካስል ዩናይትድ ጋር በምን አይነት መልኩ ይስማማል የሚለው ነው። ምክንያቱም ኒውካስል ዩናይትዶች አርሰናል ለተጫዋቹ ዝውውር ሊያቀርብ ያሰበውን 70 ሚሊዮን ፓውንድ የመቀበል ፍላጎት እንደሌላቸው ነው መረጃዎች እየወጡ የሚገኘው። ለተጫዋቹ ዝውውር እነሱ የመደቡት 100 ሚሊዮን ዩሮ እንደሆነ ነው እየተጠቀሰ የሚገኘው። አርሰናል ደግሞ 70 ሚሊዮን ዩሮ ያቀርባል ተብሎ ነው እየተጠበቀ የሚገኘውና ሁለቱ ቡድኖች በምን አይነት መንገድ ይስማማሉ የሚለው እጅጉን እየተጠበቀ ይገኛል። ተጫዋቹ ልቡ ሸፍቷል። ወደ አርሰናል መሄድ ይፈልጋል። ኒውካስል ዩናይትድ ግን የለጠፈበት ዋጋ አለ 100 ሚሊዮን ዩሮ። አርሰናሎች 70 ነው እያቀረቡ የሚገኘው። ሁለቱ ቡድኖች ታዲያ በምን አይነት መንገድ ሊስማሙ ይችላሉ የሚለውን በርካቶች እያስነበቡ ይገኛሉ። ኒውካስል ዩናይትድም ቢሆን አርሰናል የሚያቀርበውን 70 የመቀበል ፍላጎት እንደሌለው ነው መረጃዎች እየወጡ የሚገኘው። ማንቸስተር ዩናይትድን በተመለከተ ብሩኖ ፈርናንዴዝን ለማስፈረም ከቱርክ ክለቦች ተደጋጋሚ
በተደጋጋሚ ጥያቄዎች እየቀረቡ እንደሚገኝ ይታወቃል። ብሩኖ ፈርናንዴዝም ከማንቸስተር ዩናይትድ ጋር በውል ማራዘም ዙሪያ እያደረገ ያለው ውይይትም ከስምምነት ላይ መድረስ አልቻሉም እስካሁን ባለው ሁኔታ። ይህንን ተከትሎ ማንቸስተር ዩናይትዶች በቀጣይ አሁንም ቢሆን ተጫዋቹን አሳምነው ተጨማሪ የረዥም ጊዜ ኮንትራት ሰጥተው በዩናይትድ ቤት ውስጥ የማቆየት ፍላጎት አላቸው። ይሁንና ግን የቱርክ ክለቦችም ጥሪያቸውን ወይም ፍላጎታቸውን ገፍተውበት መቀጠላቸውን የተመለከተ መረጃ እየተመለከትን እንገኛለን። ሌላኛው ተጫዋች የቶተናሙ ተጫዋች ፔድሮ ፖሮ፣ ይህ በቀይ መስመር ተከላካይነት ስፍራ ላይ የምናውቀውን ፔድሮ ፖሮን የተመለከተ አዲስ መረጃ ወጥቷል። ባርሴሎና ይህንን ተጫዋች ለማስፈረም ፍላጎት አለው የሚል መረጃ እየወጣ ይገኛል። እንደምናስታውሰው በ2026 የዓለም ዋንጫ ላይ ፔድሮ ፖሮ ከስፔን ብሔራዊ ቡድን ጋር ያሳየውን አስደናቂ ብቃት ሁላችንም የምናስታውሰው ነው። ታዲያ ይህንን ተጫዋች ባርሴሎናዎች ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ላሚን ያማልም ይህንን ተጫዋች ስፔን ብሔራዊ ቡድን ላይ በነበረው ቆይታ ላይ እጅግ በጣም ወዶታል። እናም ደግሞ አብረው ከዚህ ተጫዋች ጋር በባርሴሎና ለመጫወት ፍላጎት አላቸው። ይህንን ለተጫዋቹ ነግሮታል የሚል መረጃ እየወጣ ይገኛል። ታዲያ ባርሴሎናዎች በቀጣይ ለዚህ ተጫዋች ዝግጁ ናቸው ወይ? የሚያቀርቡት የዝውውር ዋጋ ሂሳብስ ምን ያህል ይሆናል የሚለው በበርካቶች እየተጠበቀ የሚገኝ ነው። ፔድሮ ፖሮን ለማስፈረም ግን ባርሳዎች ፍላጎት አላቸው የሚል መረጃ እየወጣ ይገኛል። ማንቸስተር ዩናይትድ ከሮማው አማካይ ስፍራ ተጫዋች ማኑ ኮኔ ጋር በግል መስማማቱን የተመለከተ መረጃ እየወጣ ይገኛል። ይህንን የአማካይ ስፍራ ተጫዋች ለማስፈረም ማንቸስተር ዩናይትዶች ከተጫዋቹ ካምፕ ጋር ሙሉ በሙሉ ተስማምቷል። አሁን ታዲያ ከሮማ ጋራ ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች ድርድር ላይ እንደሚገኙ እየተወራ ይገኛል። ዩናይትድ የአማካይ ስፍራ ተጫዋች ለማስፈረም ከፍተኛ ፍላጎት አለው። አንድሬ ሳንቶን ከቼልሲ፣ ዩሪ ቴሌማንሽን ደግሞ ከአስቶን ቪላ ማስፈረማቸው የሚታወቅ ነው። ማንቸስተር ዩናይትድ የተከላካይ አማካይ ስፍራውን በደንብ ማጠናከር ይፈልጋል። ለዚህ ታዲያ በቦታው ላይ ጥሩ ብቃት ያላቸው ተጫዋቾችን እየተመለከተ ይገኛል። በዓለም ዋንጫው ላይ ማኑ ኮኔን ከፈረንሳይ ብሔራዊ ቡድን ጋር ተመልክተናል። ይህንን ተጫዋች ማንቸስተሮች ማስፈረም ይፈልጋሉ። በተጨማሪም የሪያል ማድሪዱን የአማካይ ስፍራ ተጫዋች ኦሬሊዮ ቹዋሜኒንም ማንቸስተር ዩናይትድ እየተመለከተ ይገኛል። ይህ ተጫዋች ከሪያል ማድሪድ የሚለቅ ከሆነ ዩናይትዶች ለዚህ ተጫዋች የሚሆን የዝውውር ዋጋ ለማቅረብ እየተዘጋጁ እንደሚገኝም መረጃዎች እየወጡ ይገኛሉ። አሁን ግን ከማኑ ኮኔ ጋር በግል ጉዳዮች ላይ ዩናይትዶች መስማማታቸውን የተመለከተ መረጃ ነው እየወጣ የሚገኘው። በቀጣይ ዩናይትድ የትኛውን ተጫዋች ያስፈርማል የሚለው እየተጠበቀ ይገኛል። ግን ዩናይትድ ተጨማሪ ሶስተኛ የአማካይ ስፍራ ተጫዋች ማስፈረሙ የማይቀር እንደሆነ ነው መረጃዎች እየጠቆሙ የሚገኘው። ሌላኛው የዝውውር መረጃ ኒኮላስ ጃክሰንን ይመለከታል። ኒኮላስ ጃክሰን በቼልሲ ቤት ውስጥ እንደምናስታውሰው ስኬታማ መሆን አልቻለም። የአሰልጣኞች ቁጥር አለ። በተጨማሪም ተጫዋቹ በክለቡ ያገኛቸውን እድሎችን በአግባቡ አልተጠቀመም። ተደጋጋሚ ጨዋታዎች ላይ ያገኛቸውን የግብ እድሎች ማስቆጠር አለመቻሉ ለከፍተኛ ትችት ዳርጎታል። በአሰልጣኞችም ቢሆን ቀዳሚ ተመራጭ እንዳይሆን አድርጎታል። ይህንን ተከትሎ በውሰት በባየር ሙኒክ አምና ማሳለፉ የሚታወስ ነው። የኡናይ ኤምሬው ቡድን አስቶን ቪላ የኒኮላስ ጃክሰን ፈላጊ ነው። በክለቡ ታሪክም ውድ የሚባል የዝውውር ዋጋ አቅርበው ኒኮላስ ጃክሰንን ማስፈረም እንደሚፈልጉ መረጃዎች እየወጡ ይገኛሉ። አስቶን ቪላ ከዚህ ቀደም ጆዋን ማንዛምቢን በ68 ሚሊዮን ዩሮ ማስፈረሙ ይታወሳል። በተጨማሪም ከቼልሲ አሌሃንድሮ ጋርናቾን ማስፈረማቸው በውሰት የሚታወስ ነው። አሁን ደግሞ ሌላኛውን የቼልሲ ተጫዋች ኒኮላስ ጃክሰንን አስቶን ቪላ ማስፈረም ይፈልጋል። በቀጣይ ታዲያ ሁለቱ ቡድኖች ተስማምተው በምን መልኩ ዝውውሩ ይጠናቀቃል የሚለው እየተጠበቀ ይገኛል። ግን ኒኮላስ ጃክሰንን ኡናይ ኤምሬ ይፈልጉታል፣ ተጫዋቹንም በግል አናግረውታል የሚል መረጃ እየወጣ ይገኛል። ውድ የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው የዝውውር መረጃዎች እነዚህ ናቸው። ከሰዓት ላይ አዳዲስ መረጃዎችን ስመለከት እንደዚሁ ወደ እናንተ አደርሳለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።